የትዳር አጋር እየፈለገ ያለው በእግዚአብሔር ሕግ መሰረት ነው ወይስ ለመኝታ ነው? ሁለት እጮኛሞች ጓደኛሞች የሆኑት ለመዝናናት በየመኝታ ክፍሉ እየሄዱ ዝሙት ለመፈጸም ነው ወይስ ታቅበው ራሳቸውን ጠብቀው ቤተሰባቸውን ሊያኮሩ ሀገራቸውን ሊያኮሩ እውነተኛ የትዳር ሕይወት ሊመሰርቱ ነው? በዘረኝነት ስም እየተፈቃቀሩ ለሀብት ብቻ ቁመናዋን አይቶ ብቻ የዓለምን መውደድ ከእግዚአብሔር ጋር ጥል ነው። ስለዚህ ጠዋት ማታ እየተደዋወሉ ወደድኩሽ አበድኩልሽ የተባባሉ ሌሊት እንገናኝ የተባባሉ አንሶላ የተጋፈፉ እግዚአብሔር ፈቅዷል እንዴ ቢሉ ይሄ መዘበት ነው። ዓለማዊ መስፈርት ብቻ ታዋቂ ስለሆነ ታዋቂ ካልሆነ ልትጠላው ትችላለች ማለት ሀብት ስላለው ሀብቱ ከቀነሰ ፍቅሯም ይቀንሳል ማለት ነው። እንዲህ አይነት መስፈርት ላይ እየተጓዱ ጓደኛ ነን እያሉ እግዚአብሔር ፈቅዷል እንዴ ወይስ አልፈቀደም ቢሉ የመዘበት ይሄ እኮ ምንም ምርመራ አያስፈልገውም። እንደ ቄስ ስለሆነን ካባ ስለለበስን ስለዚህ ማናቅ ይመስላችኋል? የከተማውን የዓለምን ኑሮ እኮ ጠንቅቀን ነው የምናውቀው። በቃ ወደድኩልሽ አበድኩልሽ አሉ ሁሉ ወዶሽ አይደለም። እውነተኛ መዋደድ እንዲሁም ድንግልናን መጠበቅ። እኔ እንጃ እሱን ሳይሆን ደነገጥኩት ትል ይሆናል። ሲጠይቀኝ ደነገጥኩ ሊሉ ይችላል ባለትዳር። ለምን ከዛ በፊት እኮ 9 ሰው ጠይቋት ሊሆን ይችላል። ምንም የማግባት ስሜት አልነበረኝም፣ ግን እሷን ሳያት እኮ ልቤ ትርክካል፣ ድንግጣል። ጠይቃት ፈልጋት አለ። ትክክለኛ ስሜት ተሰማኝ። የትዳር አጋሪ መሆኑ እንዴት ልወቅ? እውነተኛ የምትለው ይሰመርባት። ውሸተኛ አለ? አዎ። በቃ ለፈቃደ ስጋ ብቻ በቃ እንፈታተሽ፣ በቃ 1-2 ቀን አብረን እንደር። ሻይ ጋበዘው ሁሉ እኮ ባል አይሆንም። ድካም እንዳይዛቸው ጭራሽ ኬክ ጋበዘው ሁሉ ባል አይሆንም። እና መገባበዙ በጎ ነው፣ ግን የጋበዘው ሁሉ እኮ ባል አይሆንም። ወንድና ሴቱ በምን ያህል እድሜ ልዩነት ቢተጫጩ ነው የተሻለ ነው? ጥንቱን ነው እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥደው ማልቀስ ይላሉ አይደል? ይሳሳልሻል። ይሄ እኮ ሌላ ታሪክ መጥቀስ ያስፈልግ። በትክክል ካፈቀረሽ ይሳሳልሻል። በወላጆቿ ፊት ለምንድን ነው ማሳፈራት? ለምንድን ነው በቤተክርስቲያን ፊት ማሳፈራት? ከነ ክብሯ ከነ አክሊሏ ትቁም እንጂ ይሳሳላታል። የኔው ናት ይላል። እንደ ልብ በየጫካው እንደባለል የሚለው ወንድ ደግሞ ትዳር ላይ እንዴት እንደሚሆን ከዚህ ገምቺ። መንክር እግዚአ ብሔር። ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን እንደምን ሰነበታችሁ? እንደምን ቆያችሁ? እንግዲህ በ2017